የት ነው የምትሄዱት? ና ውረድ አንተ ና ውረድ። አብርሃም ውረድ። ና ኤፍሬም ና ሲጀመር ና አገባም ስማኝ አብርሃም ና ውረድ አንዴ ዞር በይ አንዴ ምንድነው እናንተም ዞር በይ ምንድነው ሰምኛለሽ ሩታ ዛሬ ፕሮግራም ነበረው ከእህቱ ጋር ገባሽ አይደለ በመነጋገር አታምኝም አይደል ሩታ ችግርሽ ግን ምንድነው አንቺ በሰላም ሲነገርሽ ማሰሚም በጣም ሲሆን አሰሚም አንቺ ችግርሽ ልጆቹ ወላናታችሁም ምንድነው አንተ ሲጀመር ማለት ነው አንተ እንደዚህ ነው ምንድነው ወንድምሽ ምን ይሁንሽ ከዚህ በላይ ምን አይሁን ግን እንደዚህ ተረጋጊ ቆይ ሲጀመር ማን እንዳደረገኝ ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና ነው መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈልጋል? አይደንት ይኖራችሁ እሱ ቡዜ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻጣ ነው ለምን አስፈልገ? የት ነጋችሁ የምትሄዱት? ምን ያገባሽ አይመለከትም። በረምራ የሚመለከተኝ የት ሚዘነው ሚራ አይመለከትም። ዝም አልኩ እንደዚህ አንተ ለምን ተደራራተን የሚመለከተም ይመስላል። አንተ ምን አገባ እንዴ? እነሱ አገባቸውም እንዴ? እነሱ መጥተላቸው ምን አገባ አንተ? አገባኛ ካላገባን ለምንድነው የምታስጨንቋቸው? ከየትም እኮ አይደለም የወጣው ከሀገር ልንወጣ እኮ አይደለም ከተማ ነው የቀየሩት። የራሳቸው ጊዜ ያስፈልጋቸዋል እንዴ። ለደስተኛ ይሁን ነው ልጁ ደስተኛ ይሁን ደስተኛ ነው እኮ እንዴ። ህግ አካል ከሆነ የምትፈልጉት ችግር የለውም በፈለጋችሁት እንሄዳለን። ዛሬ ግን ይሄ ልጅ ይመለሳታል እንጂ ከእናንተ ጋር አይሄድም። ሰላም ቤተሰቦቻችን እንዴት ናችሁ ያላችሁት? ዛሬ በጣም ተናደናል። ለምን እንደው ታውቃላችሁ ትናንትና ያያችሁት ነገር ነበርና አብርሃምን እኛ የሆነ ቦታ ለመውሰድ አስበን ነበረ ከቡዜ ጋር ቡዜም አለች ዴቭም አለ ሄርሜላም አለችና አንድ ቦታ ለመውሰድ አስበን ነበረ። ያኛውን ፕላን አድርገን እየተንቀሳቀስን ባለንበት ሰዓት ላይ እነሱ ምን ማድረግ ፈለጉ? አብርሃምን ይዘውት ከሀገር ሊወጡ እንደሆነ ሰማንና ስለዚህ ያለው አማራጭ ምንድነው? እዚህ ጋር ቆመን መንገድ መዝጋት አለብን። ወዴት እየሄዱ እንዳሉ ማጣራት ስላለብን እንግዲህ ሁላችንም ወተናል አይደለ? አዎ ያለነው ያው ሰፈር ነው እነሱ አካባቢ ነው ያለነው እና እስከሚወጡ ድረስ እየጠበቅን ነው። ያው እኛ በውስጥ ሁሉንም ነገር በማስተካከል እየሞከርን ሳለ እነሱ ግን ቀድሞ ይሄንን ነገር በማወቃቸው ወይ ደግሞ እኛ አብርሽን እንደዚህ ሌላ ቦታ ይዘነው ልንሄድ በማሰባችን ምክንያት ይሄንን ስላወቁ ነው አሁን እንግዲህ ወደ ውጪ እሱን ይዘውት ለመሄድ እየተነሱ ያሉ እና በጣም የሚያናድድ ጉዳይ ነው። እኛ የወንድማችን ጤንነት እጅግ እያሳሰበን ሳለ እነሱ ግን አሁን በእንደዚህ አይነት መንገድ አሁንም ከኛ ለማሸሽ ነው እንግዲህ በእርግጠኝነት ወደኛ እንዲቀርብ አልፈለጉም። እንግዲህ ወንድማችንም አንድ ጥፋተኛ ሆኖ ሩታም ጥፋተኛ ሆና ነገር ግን ወደኛ እንዳይቀርብ ወንድማችንን እያደረጉ ነው። እስኪ አሁንም እስኪመጡ ድረስ እየጠበቅን ነው። እኔ እንዴት እንደሆነ አላውቅም እኮ ታውቃላችሁ። ምክንያቱም እንዴት እንደሰሙ እንዴት እንዳወቁም አይገባኝም። ግን ብቻ ምንድነው ከኛም አይን ማሸሽ ልጁ መዳን የፈለገ ሰው እኮ እንዲህ አይደለም ይተባበሩናል። በቃ እኔ ያልገባኝ ነገር ይተባበሩ ልጁ እንዲደን የሚፈልግ ሰው እንዴት ነው ልጁን በሌሊት ከቤት ይዞቶ ወደ ሌላ ሀገር ለመውሰድ? ቆይ አውርቶ ይሁን ልጁ አታውራ ብለነው ነበር አላውቅም። ግን ምን በእርግጠኝነት ቡዜ ጋር ልንሄድ ነው ጠዋት 12 ሰዓት እንገናኝ ካለ መገመት አያቅታቸውም። የሆነ ቦታ ልንወስደው እንደሆነ ገምተዋል። ለዛ ነው ይሄን እያደረጉ ያሉት። እንዴ ለምን በቃ ልጁ መዳን የለበትም እንዴ? እያየናቸው ለማንኛውም ያልገባኝ ነገር ለምንድን ነው መዳን የሌለበት? ብቻ ሳይሆን ቡዜ ይሁንሽ ይሄን ነገር እንዴት ነው ስራዬ ብለው እነሱ ከሀገር ይዘው ሊወጡ ያሰቡት? ዴቭ ነው ወንድሙ ነው ገባሽ አይደል? ቡዜ እህት ነሽ። ከዛ ባለፈ እንደዚህ አይነት ነገሮች ለምን አስፈለገ? ገባሽ አይደል? ምንም ቢሆን ወንድምሽን የማግኘት መብት አለሽ አይደል? ለምን አስፈለገ? እኔ አስፈላጊ ከእንግዲህ